በዛሬው ቪዲዮ መሀል ላይ መቲያና አዝራ አብረው የሚያድሩበት በዚህም ጊዜያት ላይ ሁሉንም ነገር ከአልጋ ስር ሆና አዝራ የምትመለከትበትንና ለአዝራ ባል የሚመጣበትን በሌላ በኩል የመቴ እናትና እንዲሁም አዝራ የሚጣሉበትን ትዕይንት ይዤ ቀርቤያለሁ። ወደ አጓጊውም ትዕይንት አለፍኩኝ። ኤንጅላ ከንፈሮቿን ለመሳም ዝግጁ በሆነችበት ሰዓት ላይ መቴ እሷን ጠጋ ብሎ ሊስማት ኤንጅላ አይኗን ስትጨፍን በድንገት አዝራ መጎዳቷን የተመለከተው መቴ ወዲያው ኤንጅላን ሳይስማት በፍጥነት እሷን ትቷት ወዲያው ወደ አዝራ ጋር ይሄዳል። አይኖቿን ስትገልጥ ከፊት ለፊቷ መቴ የለም። የተመለከተችውን ነገር ኤንጅላ ማመን አልቻለችም። መቴ ወድሻለሁ፣ አፈቅርሻለሁ ያላት ወንድ ከሷ ጋር ተንስቶ ወዲያው ወደ አዝራ ጋር እንደሄደ ትመለከታለች። ታክሲም በማስቆም በፍጥነት ወደ መኪና ውስጥ በማስገባት መቴ አዝራን ወደ ቤቷ ይዟት ይሄዳል። ሁሉንም ነገር ኤንጅላ ትመለከታለች። ኤንጅላ ዳግመኛ ልቦቿ ይሰበራሉ። መቴ አዝራን በፍጥነት ይዟት ወደ ቤቷ ይዟት ይሄድ ነው። ምናልባት ከታመመችና ደግሞ ራስ መታቷ አደጋ የሚያደርስ ከሆነ በማለት ቤቷ ውስጥ ዶክተር ጠርተውላትም ይገኛሉ። አዝራ ግን ትነቃለች። የታመመችበትና ራሷን ልስት ያደረጋት ልዩ ነገር መቴን በሰዓቱ ከጎኗ በመጣቷ ነበር። እናም ይህንን ሁሉ ነገር አዝራ ውሸቷን መሆኑ መቴ ይገባዋል። ስለዘከረችም ቆዳው ቤት ውስጥ መግባት ብቻ እንዳለባትም ይነግራታል። ኢዚት መቴ በሰዓቱ የት እንደነበረና ይህ ሁሉ ነገር ለምን እንደተፈጠረ ይናገራል። እናም በጣም ይናደዳል። እንዲሁም ደግሞ ኤንጅላ ወደዛ ስፍራ ስትመጣ የእሷን መጋበዝ የተመለከቱት የአዝራ እናትም ለምን እንደመጣች እቤት እንነጋገራለን በማለት ትነግራታለች። ፊሊዝ በመጨረሻ አዝራን ቤቷ ውስጥ እንድትተኛና እዛው ክፍሏ ውስጥ እንድትቀመጥ ካረገቻት በኋላ ወዲያው አሁን መነጋገር የምፈልገው ከአዝራ ጋር ትላለች። ዚያና ፋህሩንሳ አሁን የሚገኙት ለብቻቸው ነው። ፋህሩንሳ አንድን ነገር ለዚያ ትነግረዋለች። ዚያ ማለት የመቴ እህት ነው። እናም ገንዘባቸውን ምናልባት ይቺ ሴትዮ አደጋ ላይ እንደምጥልባቸውና አዝራ ይህ ሁሉ ነገር የሚገባ ሴት አለመሆኑን ትነግረዋለች። እሱም በዚህ ጊዜያት ላይ ልክ ብለሻል፣ እኔም አላመንኩባትም ሲል ይነግራታል። አዎ፣ ስለዚህ ይቺ ሴት ማስወገድ ለምን እንደዛ እንደምል ሊገባ ይገባል። ምክንያቱም ደግሞ ተመልከት፣ ራሷን አዋርዳለች። መጠጥ ቤት ውስጥ የሄደችው አጓጉል አለባበስ ለብሳ ነው በማለት ፎቶዎችንና ሁሉን ነገር ለዚያ ታሳየዋለች። ኮንት ዚያ ምናልባት የፋህሩንሳን ሀሳብ ይሰማ ይሆን? ይህ ሁላችንም ጥያቄ ነው። አዝራ ኤንጅላ በምትመጣበት ጊዜያት ላይ ለእሷ የሚሆኑ መድኃኒቶችንና እንዲሁም እቃዎችን እንደሰጣት ትነግራታለች። መድኃኒቱን አውቃ ነበር መዋጥ የፈለገችው እንዳመማት ለማስመሰል። በዚህ ጊዜያት ላይ ግን በድንገት ኤንጅላና እንዲሁም አዝራ ብቻቸውን በተገኙበት ሰዓት ላይ መቴ ወደ ስፍራ ወደዛ ቦታ ይመጣል። እናም በዚህ ጊዜያት ላይ ከአልጋው በታች እንድትተኛ አዝራን ታደርጋታለች። አዝራ ከላይ ከታች ደግሞ ኤንጅላ ትሆናለች ማለት ነው። ስለዚህ ኤንጅላ ከአልጋው በታች ሆና ማንም ሰው አይመለከታትም። መቴና እንዲሁም ደግሞ አዝራ አንድ ላይ አልጋ ላይ ሲተኙ ከታች ሆና ኤንጅላ ትመለከታለች ከአልጋው ታች። በዚህ ጊዜያት ላይ ነበር ዳግመኛ የኤንጅላ ልብ የተሰበረው። የምትወደውን ፍቅረኛዋን ከሌላ ሴት ጋር ተኝቶ በዚያውም ደግሞ ከአልጋ በታች ሆና ሁሉንም ነገር ማየት ጀመረች። መመልከት፣ መስማት። ኤንጅላ እጅግ በጣም ከዓይኖቿን ይወጣሉ። አዝራ ግን ኤንጅላን እንዳሻንጉሊት ስለምትመለከታት ምንም አላስጨነቃትም ነበር። መቴም ዙሩ ሊተኛ ባለበት ጊዜያት ላይ እንደሚያፈቅራትና ስለ ሁሉ ነገር እንዲነግራት እያስገደደችው እየሳመችው ትገኛለች። ይህንን ሁሉ ነገር እያደረገች ያለችው አዝራ ኤንጅላን ለመጉዳት ነው። ምክንያቱም የልጅነት ፍቅሯ መቴ ስለነበር። አሁን ጊዜው ይነቃል። በሚነጋበትም ሰዓት ላይ ኤንጅላ በድንገት ትነቃለች። ከነቃችም በኋላ ወደ ላይ ብድግ ስትል የአልጋው ጠርዝ ይመታታል። የአልጋው ጠርዝ በሚመታባት ጊዜያትም ላይ ትደነግጣለች። መቴም ምንድነው አሁን የጮሁ ነገር በማለት ከእንቅልፉ ይነቃል። እናም አዝራ የሆነ ነገር አለ እዚህ ቤት ውስጥ የሆነ ነገር አለም ሲል ይነግራታል። እሷ ውዴ ፍቅሬ እባክህ ምንም ነገር የለም አትጨናነቅ፣ ሄዳ አንተ ሸዋሩ ሰድ በማለትም እሱን ከእንቅልፉ ትቀሰቅሷለች። በዚህም ጊዜያት ላይ በፍጥነት ኤንጅላ ውጪ በማለት አዝራ ኤንጅላ እንድትወጣ ታደርጋታለች። ከአልጋው በታች ያደረችው ኤንጅላም ወዲያው ወደ ክፍሏ ውስጥ ትገባለች። ወደ ክፍሏ ልትገባ ባለችበት ሰዓት ላይ ሙበራን ታገኛታለች። ሙበራ ስልክ እያወራች ነበር። እናም ስልክ የምታወራበት ምክንያት ደግሞ በኤንጅላ የተነሳ ነው። ይህም የሆነበት ዋነኛ ምክንያት ደግሞ ለኤንጅላ የሚሆኑ ወንድ ስለተገኘና የኤንጅላ ልታገባ የበለችበት ጊዜ መድረሱን ሙበራ ትነግራታለች። ኤንጅላ ግን አሻፈረኝ፣ ማንንም ሰው አላገባም በማለት ለአክስቷ ትነግራታለች። ሙበራ አሁንም ቢሆን ከአቲፍ ጋር ናት። ሙበራ ስለ አቲፍ የምታውቀው ትልቅ ሚስጥር አለ። በዚህ ሚስጥር የተነሳ ወደ አቲፍ ጋር የመቅረብ እድሉን ያገኘች ብቸኛ የቤቱ ሰራተኛ ሴት ናት። እናም ሁለቱም ግንኙነት አላቸው። የእነሱ ግንኙነት ምንድን ነው? በቀጣይ ቪዲዮ እንድሰራላችሁ ከፈለጋችሁ ሀሳባችሁን ኮመንት ስፍራ ላይ አስቀምጡልኝ፣ የምሰራላችሁ ይሆናል።
የኮንት ቤተሰቦች አንድ ላይ እየተመገቡ ባሉበት ጊዜያት ላይ አንድ ወረቀት አዘጋጅተው ለኮንት እዚያ ይሰጡታል። ይህ ወረቀት ደግሞ አዝራ ምንም አይነት ውርስ ከቤተሰቡ መውረስ እንደማትችል ነበር። ይህንን ያሰራቸው ፋሮንሳ እንዲሁም ጉልተን በመሆን ነው። ሁሉም ነገር ኮንት ያጸድቀዋል። ምክንያቱም ደግሞ ይህን ነገር ስለሚፈልገው ነው። ፋሮንሳ አሳምነዋለች። ይህን ነገር እንዲያደርግም ለምነዋለች። መቴ ሙሽራዋን ከቤት ውስጥ ይዞ መውጣት ፈልጓል። ይዞ መውጣት የፈለገበት ዋነኛ ምክንያት ደግሞ ከእናቱ ጋር ይዞ ለመሄድ ነው። በሌላ በኩል ስለ ትዳሩና እንዲሁም ደግሞ ገንዘብ መውረስ እንደማትችል ለአዝራ ያንን ወረቀት ማስፈረም እንዳለባቸው ቤተሰቡ በሙሉ የኮንት ቤተሰቦች ይከራከራሉ። ታንሱ፣ ጉልተን እንዲሁም ቤልኪ ሁሉም እርስ በርሳቸው ተሰብስበው ያወራሉ። ጉልተን ስለምንም ነገር ባታውቅም እንኳን ግን ደግሞ ይህን ነገር ማዘጋጀታቸው ቤልኪን በጣም አናዷታል። ታንሱን ብትሆን በጣም ይገርማሉ ስትል ስለ ኮንትና እንዲሁም ስለ ፋሮስ ያስባሉ። ኤንጅላ አሁን እየተከታተለች ያለችው መቴን ነው። በዚህ የተነሳ በሩቁ የምትመለከተው የመቴንና የአዝራን አንድ ላይ መሆን ነው። ይህን ስትመለከት እጅግ በጣም ማልቀስ ትጀምራለች። ኤንጅላ መቴን ትወደዋለች፣ ግን ያ እውነት ሊሆንላት አልቻለም። ኤንጅላ በልጅነቱ መቴ ቃል የገባላት ትልቅም ሆኖ እንደሚፈልጋት የነገራት እያንዳንዱ ነገር እውነት ቢሆንም እንኳን አሁን ግን ከአዝራ ጋር በመሆኑ የተነሳ እጅግ በጣም አዝና ትገኛለች። በሙበር አሁንም ቢሆን ኤንጅላን ለማሳመንና ለመዳር ብትሞክርም እንኳን ግን ሊሳካላት አልቻለም። በመጨረሻ መቴ እናቱን ለማስተዋወቅ አዝራን ይዟት ይሄዳሉ። ጉልተን ጋር ጉልተን በዚህ ነገር አልተደሰተችም። አዝራም ቢሆን ጸባዋ በጣም የሚያምር አይደለም። ምንም እንኳን የዋና ጨዋ ሁና ብትቀርም ጫማዎቿን ገና ከመግባቷ በፊት ብታወልቅም ለሁሉም ነገር ክብር ብታሳይም ለጉልተን ስጦታ ይዛ ብትሄድም ግን አዝራ እና እንዲሁም ጉልተን ሊስማሙ አልቻሉም። ጉልተን የአዝራን ነገር ምንም አልወደደችውም። ይህ ሁሉ ነገር ድራማ እንደሆነ ገብቷታል። መቴ እዛ ቦታ ስላለ እንዲሁም ታንሱ ስላሉ ነበር ይህ ነገር የተፈጠረ ያለ ይመስላል። እናም በመጨረሻ ጉልተን እንዲሁም አዝራና መቴ አንድ ላይ ይቀመጣሉ። መቴ በድንገት ካለበት አሁን ለብቻቸው ሁለት ሰዎች አንድ ላይ ተቀምጠዋል። ጉልተንና እንዲሁም ደግሞ አዝራ አሁን ትክክለኛ ማንነቷ ይወጣል ከጉልተን ጋር። ጉልተንም አንቺ ልጅ አልወደድኩሽም፣ ጸባይሽም አያምርም ስትል አዝራ ትነግራታለች። አዝራም ግን ደግሞ መቴ እኔን ይወደኛል፣ ስለዚህ እኔ ጉዳይ አይደለም እና እኔን ያገባኛል፣ አንቺ ወደድሽኝም አልወደድሽኝም አያገባኝም ስትል አዝራ ለጉልተን ትነግራታለች። በዚህ ጊዜያት ላይ ባለሰቦች ሁኔታ በጣም የተበሳጨችው ጉልተን አዝራን አንቃት ይዛታለች። አንቃም ወደፊት ለፊትም አድርጋ ልትገላት በምትሞክርበት ሰዓት ላይ ወደዛ ስፍራ ታንሱና እንዲሁም ደክመው መቴ በመምጣት እሷን ይነጥቋታል። እናም እንዲለያዩ ያደርጋሉ። በዚህ ጊዜያት ላይ መቴ በድንገት ጉልተንን ይናገራታል። እናትና ልጅን በጣም ይጣላሉ። ተመልካቾች ከዚህ በኋላ ምን ይፈጠራል? ጉልተን እና እንዲሁም አዝራ ይስማማሉ። እንዲሁም ደግሞ ቤተሰቡ እንድትፈርም አዝራ የሚፈልጉትን ወረቀት አዝራ ትፈርማለች፣ የመቴን ንብረቶች እንዳታገኝ ትደረጋለች የሚሉትንና እንዲሁም ኤንጅላና መቴ ግንኙነታቸው የት ይደርሳል? ይህ ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ።